ካላችሁ ይህንን አዳምጡ። ሙሽራውና ሙሽራው ሌሎቹ ይሄ ለክብር የሚሰጥ ስለሆነ ማለት ነው። የሙሽራው ስም አብርሃም ሞገስ፣ ዜግነቱ ኢትዮጵያዊ። የሙሽራዋ ስም ውርት ክንፈ፣ ዜግነቷ ኢትዮጵያዊት። የጋብቻው ሥነ ሥርዓት የተፈጸመው ካህን መላከ ብርሃን ቆሞስ አባ ኤፍሬም ገዳም። የጋብቻው ሥርዓት የተፈጸመበት ቤተክርስቲያን ቡልቲ ደብረ ብርሃን ቅድስት ሥላሴ ካቴድራል። ጋብቻው የተፈጸመበት ሀገር አዲስ አበባ። ቀን ግንቦት 18/09/2016 ዓ.ም። የምስክሮቹ ስም አቶ ገብሬ ካሳ፣ አቶ እንዳለ ደረቄ፣ አቶ ክብረት ተሰማ። ከዚህ በላይ ስማቸው የጠቀሰው አብርሃም ሞገስና ውርስት ክንፈ ጋብቻቸውን በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ የሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት ተሰጥቷቸዋል ይላል። አመስግኑላቸው። ሰርተፊኬት ይሰጧቸዋል። አመስግኑላቸው። በእድሜ በጤና ጠብቀው